ሰላም ሰላም ውድ ተከታዮችና ተመልካቾች፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ በጣም ወሳኝና አስፈላጊ ርዕስ ነው። ለራሳችሁ በጣም ነው የሚጠቅማችሁ። ስለ ስትራቴጂ ችግሮች ነው። የስትራቴጂ ችግሮች በሁለት ምክንያቶች የሚመነጩ ናቸው። አንዱ ከራሱ ከድርጅቱ ከውስጡ፣ ሌላው ደግሞ ኤክስተርናል ከሆኑ ከውጭ የሚመነጩ ናቸው። እነዚህ ስትራቴጂክ ኢሹ በጣም ጠቃሚ ናቸው። ድርጅቱ ምናልባት አሁን የማቀርበው ኬዝ ስታዲው ጠቅለል በማድረግ የድርጅቱ ቢዝነስ ከድርጅቶቻችሁ ጋር ላይሄድ ይችላል። ኢንዱስትሪው ግን ስትራቴጂክ ኢሹዎቹ እንዴት ይመነጫሉ፣ እንዴት ይፈጠራሉ፣ እንዴት ይፈታሉ የሚለው ነው ዋናው። ይሄ ከድርጅቶቻችሁ ጋር በማገናኘት መገምገም ትችላላችሁ። የዛሬ ርዕስ የቢዝነስ ህልውና የሚፈታተኑ የስትራቴጂ ችግሮች የሚል ነው። ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ፕሮግራሙን አጠናክረን ለመቀጠል እንድንችል። የቢዝነስ ድርጅቱ ምክትል ፕሬዚደንት ብራድ ጋርሊንክ ሃውስ የሚል እንደሚከተለው ገልጾታል። የያሆ የኦቾሎኒ ቅቤ መግለጫ ነው የሚለው ርዕሱ። ያሆስ ፑኔት ባተር ማኒፌስቶ ነው የሚለው መግለጫው። ቢዝነሱ ስለገጠመው የስትራቴጂ ችግሮች፣ ስለ ድርጅቱ ብቃት ስኮፕ፣ ስለ አመራሩ፣ ስለ ድርጅታዊ መዋቅሩ ነው የምናወራው። እነዚህ ከባድ የሆነ ውሳኔ የሚጠይቁ ናቸው። ሚስተር ብራድ ጋርሊንክ ሃውስ የሚሞግተው ያሆ የተለያየ ዳይቨርሲፋይድ የኢንተርኔት ሀብት ያለው፣ ሀብቱ ግን በአግባቡ ያልተጠቀመ፣ እንደ ኦቾሎኒ ቅቤ በትንሿ ብሬድ ቀብቶ በስሱ እንደሚበላ አይነት የተበታተነ ነው ሀብቱ። ውጤት በማያስገኝ ነው የተበታተነው ነው የሚለው። ኩባንያው ሀብታም ነበር፣ አሁን ግን በጥሩ ሁኔታ አይደለም ያለው ይላል። በአመራር ያለን ኃላፊዎች ሁል ጊዜ ስለ ችግሮቹ እናወራለን፣ መፍትሄ ግን አንፈጥርም። የመፍትሄው አካል መሆን ነው እንጂ የችግሩ አካል አይደለም መሆን የሚገባን ብሎ ይሞግታል ሚስተር ብራድ። ችግሮቹ ሲገልጻቸው በሶስት አስቀምጧቸዋል። We lack a focused, cohesive vision for our company ይላል። ኩባንያችን ትኩረት አጥቷል። ከራዕዩ ጋር አልተጣበቀም። ከራዕዩ ውጭ ነው። በራዕዩ መሰረት አንሰራም። ሁሉም ነገር ነው ለመስራት የምንፈልገው። ሁሉም ነገር ነው ለመሆን የምንፈልገው። ይህ የሁሉም ሰው ሀሳብ ነው ይላል። እንዴት ሁሉም ነገር መሆን ይቻላል? ሁሉም ነገር መፈለግ ይቻላል? በጣም አስቸጋሪ ነው። ይህ ችግር ለዓመታት ተከማችቶ የኖረ፣ ሁል ጊዜ ስለ ችግሮቹ እንወያያለን፣ እነጋገራለን፣ ግን መፍትሄ የለውም። ፍርሃት አለ፣ ነግሰዋል በድርጅቱ። ችግሮች ሲከሰቱ እሳት ለማጥፋት ነው የምንሰራው። ሪአክቲቭ ፕሮብሌም ሶልቪንግ ስራ ነው የምንሰራው እንጂ ፕሮአክቲቭ የሆነ ሶሉሽን አንፈጥርም። አስቀድመን ችግሮቹ ከመከሰታቸው በፊት ለመፍታት አንጥርም ብሎ ገልጾታል። ስለዚህ ችግሮቹ አልፎ አልፎ መነጋገር ቢኖርም ቅሉ በግልጽ ትኩረት አድርገን ተባብረን ችግሮችን ለመፍታት ስምምነት ደርሰን አናቅም። ተለያይተን ተራርቀን ተፈራርተን ነው የምንኖረው ብለዋል። ስለ ስትራቴጂ እና ታክቲኮች እንሞግታለን፣ እንጣላለን፣ ፋይት እናደርጋለን፣ ግን መፍትሄ የለም። የኩባንያው ስትራቴጂ የሚገልጸው በጣም ብዙ ማዕት በሆኑ የዓለም የኦንላይን እድሎች ነው። እንደ ኦቾሎኒ ቅቤ
በስሱ መቀባት በማሰራጨት ላይ ነው እየሰራን ያለ ነው። ውጤቱ ሁሉም የምንሰራቸው ተግባራት ስስ የሆኑ የኢንቨስትመንት ሽፋን ማሰራጨት እንጂ በዋናነት በተወሰኑ ለድርጅቱ ስኬትና እድገት በሚፈጥሩ ስትራቴጂክ አክቲቪቲስ ስትራቴጂያዊ የሆኑ ተግባራት ላይ ትኩረት አናደርግ ብሎ ነው ያስቀመጠው አንዱ። ሁለተኛው we lack clarity of ownership and accountability ግልጽ የሆነ የባለቤትነት ስሜት፣ ኃላፊነትና ተጠያቂነት የለም። ድርጅቱ በአጠቃላይ ከአቅሙ በላይ የሰው ኃይል ተከማችቶበታል። በስራዎች ላይ ተመሳሳይነትና የኃላፊነት መደራረብ አለ ብለዋል። የኩባንያው ስራዎች ይጓተታሉ፣ ቢሮክራቲክ፣ ከፍተኛ ወጪ ለማውጣት ድርጅቱ እየተገደደ ነው ይላል። እያንዳንዱ ኃላፊ ሆነ ሰራተኛ የባለቤትነት ስሜት የለውም፣ በራስ መተማመን የለውም፣ በስራው ላይ ኃላፊነት የመወስድም የለም ብሎ አስቀምጦታል። ሁለተኛው። ሶስተኛ we lack decisiveness ውሳኔ የመስጠት አለመኖር። ውሳኔ የሚወስን የለም። ትኩረት የሚሰጣቸው ዋና ተግባራትና ግልጽነት የሌላቸው የኃላፊነት ቦታዎች ተደምረው ውጤት ውሳኔ የሚወስን አለመኖር፣ ውሳኔ ቢወሰንም ዘግይቶ ስለሚወሰን ጥቅም የለውም ይላል። ይህ ሁሉ ባለቤት የሌለው በአጠቃላይ የሚወሰኑ ውሳኔዎች ግልጽነት የሌላቸው በማን እንደሚወሰኑ አይታወቁም ብለዋል። በትንታኔያችን ሽባነት ታግተናል ይላል። we are held hostage by our analysis paralysis ይላል። ቫይስ ፕሬዚደንቱ ያቀረባቸው የችግሮች መፍትሄዎች solving our problems ብሎ ቶሎ ብለን ለውጥ መፍጠር አለብን፣ ወሳኝ ጊዜ ላይ ነው ያለ ነው፣ ካልሆነ ተንሸራተተን ወደ ባሰ እንወርዳለን አለ። የቀረበው የለውጥ እቅድ 3 ምሰሶዎች አሉት። እነዚህም በራዕይ ላይ ትኩረት ማድረግ፣ 1 ግልጽ የሆነ የባለቤትነት ስሜትና ተጠያቂነት መስፋት፣ 2 ስር ነቀል በሆነ የድርጅታዊ መዋቅር መቀየር 3 ናቸው። እነዚህ በዝርዝር ሲታዩ 1 በራዕይ ላይ ትኩረት ማድረግ 1.1 በድፍረትና በጽናት ወሳኝ እንድንሆን እናውጅ። 1.2 ወሳኝ ያልሆኑ የቢዝነስ ተግባራት መለየት፣ መሸጥ፣ የሚደጋገሙ ፕሮጀክቶችና ቢዝነሶች እናስወግድ። የተበጣጠሰው ተግባራት በመተው ኮር ወደሆኑ አክቲቪቲስ ወሳኝ ወደሆኑ ተግባራት እናትኩር፣ እድገት፣ ስኬት የሚያመጡ ብለዋል አንዱ። 2 ተጠያቂነት፣ ኃላፊነት፣ የባለቤትነት ስሜት አለመኖር። 2.1 ተጠያቂነት፣ ኃላፊነት፣ ባለቤትነት በሁሉም ስራዎች ማስፈን። ኃላፊዎች ተጣጥፈው መስራት ይገባቸዋል። 2.2 የቢዝነስ መስመር ኃላፊዎች ለሚመሩት ቢዝነስ ተጠያቂነት መኖር ግድ ነው ይላል። 2.3 የስራ አፈጻጸም እንደገና እንዲዋቀርና በተመሳሳይ የማበረታቻ ስርዓትን ማሻሻል፣ ለውጥ መፍጠር ያስፈልጋል ይላል። 3 ስር ነቀል የሆነ አደረጃጀት መተግበር። 3.1 ያለው መዋቅር በአዲስ መዋቅር መተካት፣ ለለውጥ አጋዥ የሆነ የሚያሳልጥ መፍጠር መዋቅር። 3.2 ከተማከለ ሰንትራላይዝድ ከሆነ ወዳልተማከለ አደረጃጀት መቀየር፣ የስራና ኃላፊነት መደራረብ ማስወገድ። 3.3
የሰው ኃይሉ ከ15 እስከ 20 ከመቶ መቀነስ፣ አዲስ አጭር ያልተንዛዛ መዋቅር ማደራጀት፣ ትርፍ የሆነ የሰው ኃይል ማስተካከል፣ በአነስተኛ የሰው ኃይል ቀልጣፋ ስራዎችን በመስራት ውጤታማ ማድረግ፣ ውሳኔ መስጠት የሚችሉ ኃላፊዎችን መመደብ፣ ፈጣን ለውጥ እንዲፈጠር ማድረግ። ቤቢ ስቴፕ ቼንጅስ ሳይሆን ማለት ቤቢ ቀስ ብሎ ነው የሚያደርገው ለውጡ ቀስ ግራጁዋሊ እንደዛ አይደለም የሚፈልገው ለውጡ ግን ያው ስር ነቀል ለውጥ ጠንካራ ራዕይ ያለው ግልጽነት፣ የባለቤትነትና ተጠያቂነት የሰፈነበት መፍጠር ያስፈልጋል። በዚህ ከሆነ ድርጅቱ አሸናፊ ይሆናል፣ ስኬታማ ይሆናል፣ እድገትም ይኖረዋል። ይህን ለውጥ ለመፍጠር እንደ ማራቶን መሮጥ እንጂ እንደ ኤሊ መጓዝ አያስፈልግም ይላል። ለውጡንም ለማረጋገጥ ይህ ቀላል ስራ አይሆንም፣ ግን አማራጭ ስለሌለ ድፍረት፣ እምነትና መስዋዕትነት ይጠይቃል ብለዋል ብራድ ጋርሊንግ ሃውስ። ስለሆነ የያሆ ኩባንያ የገጠመው ችግሮች ከላይ እንደተገለጸው ስትራቴጂክ ኢሹስ ናቸው። ከድርጅቱ ከውስጡ የመነጩ ራዕዮቹ፣ ተልእኮዎቹ፣ ግቦቹና ዓላማዎቹን ተፈጻሚ እንዳይሆኑ እጅ ከወርች አስረው አላሰራ ያሉት ናቸው። የስትራቴጂክ ኢሹስ የሆኑበትም ምክንያት አጠቃላይ ሆሊስቲክ ናቸው። ድርጅቱን በሙሉ ነው የሚነኩት። ስለሆነ ታክቲካል አይደሉም። ታክቲካል እና ስትራቴጂክ የሚሉ ኢሹዎች በኋላ እንመጣባቸዋለን። ይህንን ሀሳብ የወሰድኩት ከራሴ የስትራቴጂ መጽሐፍ ቴክስት እና ኤክስፕሎሪንግ ኮርፖሬት ስትራቴጂ ባይ ጆንሰን ስኮልስ እና ዌቲንግቶን ነው የወሰድኩት። አመሰግናለሁ።